ስንት? 0080 8 በይ መጀመሪያ 8 እሺ 00 ዱባይ ውስጥ ነው ከመጣሁት አመት ሞልቶልኛል። ከዛ ስራ ላይ ነኝ ያለሁት። መጀመሪያ ወጥቼ ነበር፣ ከዛ ተመልሼ ነው የገባሁት። እስካሁን ምናምን አልተቀበልኩም። ቆይ እናቴ ቆይ ቀስ እያልሽ እኔ እናት ምንድን ነው ያልሽው? መጀመሪያ ዱባይ ነኝ። ዱባይ ነኝ ከመጣሁት አመት ሞልቶልኛል። እሺ እያለቀሽ ነው እንዴ? ድምፅሽ ይንቀጠቀጣል። ለምንድን ነው ድምፅሽ ይንቀጠቀጣል? ችግር አለ? ሰላም ነሽ? ሰላም ነኝ። ሴትዮዋ ስለምትወጣ ነው። እሺ ሴትዮዋ እንዳመጣሽ ከመጣሽ ዱባይ 1 አመትሽ ነው? አዎ ከመጣች ማውራት አትሰጠኝ። ስምሽ ማን ነው? ስሜ ሙሉ። እሺ ስምሽ ማን? ሙሉ። እሺ ሙሉ ምንድን ነው የሆንሽው? 1 አመቴ ነው ዱባይ ከመጣ። ኮንትራት ቤት ነሽ? አዎ ከመጣሁት 1 አመት ነው። ቪዛ ተሰርቶልኛል። ከዛ መጀመሪያ 2 ወር ብር ተቀብዬ ጠፋሁት፣ ብር ስለማሰጠኝ። ኦኬ 5 ወር ሰርቼ ማለት ነው። ከኮንትራት ቤት 5 ወር ሰርተሽ የሁለት ወር። ቆይ ተረጋጊማ፣ ትንፋሽ እየወሰድሽ ማሬ። ከኮንትራት ቤት 5 ወር ሰርተሽ የ2 ወር ደሞዝ ተቀበልሽ። የ3 ወሩን ጥለሽላት ወጣሽ፣ ጠፋሽ። ብር አሰጠኝም። ከዛ ጠፋሁት። ደላላይን ሳናግር እሱ ላይ በላይ ነው የምታወራው። 1 ሰከንድ እሺ እናቴ። እሺ የ2 ወር ደሞዝ ተቀብለሽ ጠፋሽ። እሺ ጠፋሽ። አሁን ምን ሆንሽ? ከጠፋሁት በኋላ ተመልሼ ያ ቤት ነው ገባሁት። እሱ ደላላ አምጥቶኝ ያስገባኝ። እንዴ ከጠፋሽበት ሴትዮ ቤት? አዎ እሷ መጀመሪያ እሱ ሌላ ቦታ አስገብሻለሁ ምናምን ብሎ አስመጥቶኝ ወደ ዋን ሰከንድ ሙሉ ተረጋጊ። ደላላሽ ጋር ነው እንዴ የምጠፊው? መጥፋት ደላላሽ ጋር ደውለሽ ነው እንዴ የጠፋሽው? አይደለም። እንዴት አገኘሽ ደላላሽ? ማን ያስጠፋሽ? ቤተሰቦቼ ጋር ደውሎ አገኘኝ። ቴንኪው ማይ ላቭ። እሺ ኑኑዬ ሀና ካን አይ ሃቭ ሻይ? እንጀራ ተጋገረ። ይቅርታ ወደቅ አስቀምጣለሁ ብዬታችን። ይቅርታ አድርጉልኝ ውዶች። እሺ ማሬ ማን ያስጠፋሽ? ሙሉዬ ማንም አላስጠፋኝም። እኔ በራሴ ነው የወጣው ዝም ብዬ ማለት ነው። ማንንም አላውቀውም። ይዘገ ቆይ ቀስ እያልኩኝ ማለት ከቤት ወጣሽ፣ በር ከፍተሽ አንድ ቀን ሴትዮዋ በሌለችበት ክፍት አድርገሽ ዝም ብለሽ ወጣሽ ሄድሽ። ከዛስ ማንን አገኘሽ መንገድ ላይ? ደላላይም ፎቶዬን በእንትን ፖስቶ ነበረና ልጆቹን ፈልጉ። ሙሉ ቅደም ተከተሉን ጠብቂ። የጠየኩሽ ከቤት ወጥተሽ ሴትዮዋ በሌለችበት በር ከፍተሽ ሄድሽ። መንገድ ላይ ማን አገኘሽ? ከደላላሽ ፎቶሽን ከመፖሰቱ በፊት መጀመሪያ ማንን አገኘሽ? መንገድ ላይ ወጣሽ በር ክፍት አድርገሽ ስትሄጂ ዝም ብለሽ ሄድሽ። ማንን አገኘሽ? የት ወደቅሽ? እጄ ላይ በሰዓቱ ብር ስለነበረ ታክሲ ነው አገኘሁት። ቋንቋ ሳታቂ ሰው ሳታቂ ታክሲ እንዴት አውቀሽ? 5 ወርሽ ነው መንገድ ላይ ማለት ነው። መንገድ ላይ ታክሲው ምን ብለሽ አስቆምሽው? ያው በእጄ አስቆምኩ። ከዛ በታክሲ ገባሁት እና የሆነ ልጆችን ስለማውቃቸው ልጆች ጋር ደወልኩት። ኦኬ ከቤት ወጣሽ መዳም በሌለችበት አዲስ ዱባይ መጥተሽ ለአረብ ሀገር የመጀመሪያ ጊዜ ነው አይደል? አረብ ሀገር የመጀመሪያ ጊዜሽ ነው። መጣሽ ዱባይ 5 ወር ሰራሽ ኮንትራት ቤት። ስታይ ሴትዮዋ ደሞዝ የምትሰጥ ነገር አይደለችም። የ2 ወር ደሞዝሽን ተቀበልሽና የ3 ወሩን ጦሴን ጥቡሳ ሴኙሰድ ትብላው ብለሽ ውጥት ብለሽ በሌለችበት በር ከፍተሽ ሄድሽ። ዝም ብለሽ ስትሄጂ መንገድ ላይ ታክሲ ያየሽ፣ አስቆምሽ፣ ገባሽና ጓደኞችሽ ጋር ደወልሽ። ቁጥራቸውን ኬታ መጣሽ? ስልካቸው ነበረኛ ደላላ ቤት ስንቀመጥ የነበረችው ልጆች ናቸው። ደላላ ቤት አብራቸው የተቀመጣችሁ ልጆች እነሱ ቀድመው ጠፍተው ነበረ። እነሱ ህገወጥ ስለሚሰሩ ነው።
እንዴት ደላላ ቤት ቢሮ ኤጀንሲ እንዴት ህገወጥ የሚሰራ ሰው ያመጣል? ራሱ ከኢትዮጵያ የሚያመጣችሁ አይደላችሁ? ከቢሮ የለም ስራ የገቡት ከደላላ ቤት ነው። ደላላ ህገወጥ ነው የመጣሁት እኮ። ህገወጥ ስትመጪ ማሪ ያ ደላላ አንቺን ከኢትዮጵያን ያመጣሽ አይደል? እሺ ከኢትዮጵያ ሲያመጣሽ ሲያስቀምጠሽ ከኢትዮጵያ የሚያመጣቸውን ሰዎች ጋር ነው የምትገናኙ እንጂ ጠፍተው ከሚሰሩ ሰዎች ኢጃዛ ቤት ነው እንደ የሚያስቀምጥሽ ደላላው አምጥቶ ከኢትዮጵያ አምጥቶ እንዴ አይፈራም እንዴ? ሌሎች የጠፉትን እነዚህን ያስጠፉብኛል ብሎ አይፈራም? እንዴት ህገወጥና ከኢትዮጵያ የመጣ አዲስ ሰራተኛ ቀላቅሎ አንድ ላይ ያስቀምጣል? ይህን ማመን አልችልም እኔ። አንድ ላይ ነው የተቀመጥነው ልጆች ጋር። ምን አይነት እንዝላልነት ነው? ምን አይነት ደላላ ነው? ከኢትዮጵያ የሚመጣ አዲስ ሰራተኛና ኢማራት ውስጥ ጠፍቶ የሚሰራን ሰራተኛ አንድ ኢጃዛ ቤት የሚያስቀምጠው መክረው፣ እነዚህ ልጆች ስራ ቢስማማቸውም ስራ እንዳይሰሩ መክረው እንዲያስጠፏቸው ነው የሚፈልጉት። እንዴት ነው እንደዚህ የሚያደርጉት? እሺ ጥሩ በቃ ወደ አንቺ እንመለሳለን። ይቅርታ ስሜቴ አንዳንዴ ወደዚህ ይወስደኛል። ሶ አንቺ ኢጃዛ ቤት ደላላው ከኢትዮጵያ አምጥቶ ኢጃዛ ቤት ያስቀመጠሽ ጊዜ የተዋወቅሻቸው ልጆች ስልክ ቁጥር አለሽ። ሶ መዳም ቤት ገባሽ፣ ደላላው ከኢትዮጵያ አምጥቶ ኢጃዛ ቤት አሳረፈሽ። ኢጃዛ ቤት እነዚህ ልጆች ተዋወቅሽ፣ ቁጥር ተቀያየራችሁ። ከዛ መዳም ቤት ስራ ገባሽ። ከዛ 5 ወር ሰርተሽ ከ5 ወር በኋላ ወጥተሽ ሴትዮዋ በሌለችበት ታክሲ ላይ ተሰቅላሽ እነሱ ጋር ደውለሽ ታክሲውን እየመሩ ሄድሽ። እነሱ ያሉበት ኢጃዛ ቤት አይደል? እነሱ ግን እዛው ኢጃዛ ቤት ደላላው ያሳረፋቸው ቤት ነው የወሰዱሽ ወይስ ሌላ ኢጃዛ ቤት? ሌላ ቤት ነው የወሰዱኝ። ኦኬ ሌላ ቤት ወሰዱሽ። ጓደኞችሽ ህይወት ይቀጥላል እየሰራሽ። ደላላሽ እንዴት እንዳገኘሽ ንገኛው። ደላላይ ፎቶ ሲፖስተኝ ቤተሰቦች ጠየቁኝ፣ ጠፍተሻል ወይ ስራ ቤት ወጥተሻል ምናምን እያለ ነው ብሎ ደላላ ቤተሰቦች ጠየቁ። ዋን ሰከንድ ማሪ ዋን እኔ እንደማወራው ቀስ እያልሻው እናቴ። ደላላሽ ምን ላይ ፖስተሽ? ፌስቡክ፣ ኢንስታግራም፣ ቲክቶክ፣ ኢሞ ምን ላይ? ኢሞ ደላላዎች ግሩፕ ላይ ፖስተ። ደላሎች ግሩፕ አላቸው አልመሰለኝ። ሲያጋ ፖስቶ ልጆች ደግሞ ፎቶዬን አሳዩኝ። ኦኬ የኢሞ የደላሎች ግሩፕ ላይ ፖስቶች፣ ልጆች ደግሞ ሰራተኞች ያንን አይተው ደላላሽ እኮ ፎቶሽን ፖስቷል መጥፋትሽን ተናግሮ ብሎ አሉሽ። ከዛ እንዴት አገኘሽ ታዲያ? እሱን እኔ ደወልኩት። ለምን እሱ መጀመሪያ እንዲያወጣኝ ጠይቄ ነበር። እሺ ቤት እንዲቀይርሽ ጠይቃችሁ ነበረ? ቪዛ ሳይሰራ በፊት ራሱ ጠይቄ ነበረ እና እሱ ቪዛ ከተሰራ እዚህ ሀገር ችግር የለውም መጀመሪያ ቪዛ ይሰራልሽ አለኝ። እሺ ካለኝ እሺ ብዬ መጀመሪያ ስልክም አልጠቀምም። እሺ ብዬ ሰራው ቆየው። ከዛ ወዲህ ደግሞ ቆይቼ ደግሞ ብር 3ኛ ወር ላይ ነው አንዴ የሰጠችኝ። ገባኝ። የኔ ጥያቄ ደላላው እንዴት አገኘሽ? ኢሞ ላይ ፖስተሽ፣ ጓደኞችሽ ነገሩሽ፣ ከዛ ቤተሰቦችሽ ደግሞ ፖስቱን አይተው ደወሉልሽ። እሱ ጋር ያቆም ነው? አዎ ደወልን። እኔ ደግሞ እሱ ጋር ደወልኩ ስልኩ ስለነበረኝ። እሺ ሲደውልለት ደግሞ ሴትዮዋ ካንሰሌሽን አድርጋ እንትን ካንሰሌሽኑ ሰጣታለሁ ሌላ ቦታ ህጋቢ ሆና ትግባ እያለች ነው፣ መተሽ ካንሰሌሽኑን ትቀበያለሽ አለኝ። እሺ ሲለኝ እኔ እውነት መስሎኝ መጣሁት። አይ ተሸወድሽ። እሺ እውነት መስሎሽ ደላላው ጋር ስትመጪ ይዞ የት ወሰደሽ? ከዛ እሱ ጋር 2 ቀን ስልኬን ወሰደኝ። 2 ቀን እሱ ጋር ቆየሁት። ወዲህ ደግሞ ኃላፊነቱን ሁሉን እኔ ወስዳለሁ ያለሽበት ድረስ ደላላው ጋር ስታወሩ ሴትዮዋ ካንስሌሽኗን ልስጣት እና ፍሪ ሆና ትስራ ብላለች ሲልሽ አመንሽው እና ተቀጣጠርሽ። ከደላላው ጋር ተገናኝተሽ ስትመጪ ስልክሽን ተቀባበለሽ እና አስቀመጠሽ። ስልኬን ተቀብሎ ሴትዮዋ ሰጣ። ስልክሽን ለሴትዮዋ ሰጥቶ ቀጥታ ወስዶ ለሴትዮዋ አስረከበሽ? ከሴትዮዋ አልሰጠኝም። ሴትዮዋ ያለውበት ቦታ ድረስ መጣ። ለምን ጠፋሽ ምናምን ስትለኝ ችግሩን ነገርኳት። ብር ስለማትሰጥኝ ነው የጠፋሁት ብዬ በምችለው ቋንቋ ማለት ነው። እሺ እሷ ደግሞ ምግብ ካለ ልብስ ካለ ብር ምን ያደርግሻል አለችኝ። አይደለ ወይ ምግብ አጥቼ ነው ከሀገሬ የመጣሁት ርቦኝ፣ እናት አባቴ ቤት እንጀራ የለም። ጨምላቃ ድፍረቷ እማዬ ሞት። እሺ ምግብና ልብስ ካለ ብር ምን ያደርግልሻል አለች? አዎ እሺ ስትለኝ እኔ ሀገር ቤት ሄዳለሁ ወደዛ ብትመልሽ አልመጣም አልኩት ለደላላይ። ምን አልሽው ለደላላሽ? እዛ ቤት ተመልሼ ከሚገባ ሀገር ቤት ሄዳለሁ አልኩት። እሺ ሲለኝ ብሩን ከፈለግሽ እኔ እሰጣለሁ በወር አለኝ።
ደሞዙን በወየሩን ይከፍልሻለሁ አለሽ? አዎ። እሺ በዚህ ተስማምተሽ ሴትዮዋ ጋር ገባሽ? በወር እኔ የምፈልገው ብር ነው። ችግር የለውም። ብር የሚሰጠኝ ከሆነ እኔ እሰራለሁ። ምግብና ጽዳት ነው የምሰራው። መጀመሪያ ለጽዳት ብቻ ነው የመጣሁት። እሺ እኮ ታዲያ ደላላው አግቶ አፍኖ ሳይሆን ሴትዮዋ ጋር ያስገባሽ ደሞዝሽን እሰጥሻለሁ ስላለሽ ደሞዝ የምትሰጠኝ ከሆነ ምን አገባኝ ብለሽ ሴትዮዋ ጋር ተመልሰሽ ገባሽ። አልገባም ብዬ አልኩት። ሁለት ቀን ለመነኝና ግቢ፣ ካልሆነ ህገወጥ ከሆንሽ እኔም አላውቅሽም፣ ከቤቱም ኪራይ ምናምን ትከፍያለሽ አለ። የቤቱን ኪራይ እከፍላለሁ፣ ከሀገር የሚል እንትን አመጣለሁ ምናምን ብዬ ነገርኩት። ከዛ ወደዛ ቤት እንድትገቢ ነው የሚፈልገው፣ ብሩን ከሆነ እኔ እሰጥሻለሁ ብሎ ነገር አለ። ከዛ በዛ ተስማምተሽ ገባሽ ሴትዮዋ ጋር? ከዛ ሴትዮዋ ጋር ገባሽ? አዎ። ከዛ ተመልሼ የገባሁት። እሺ ስንት ወር ሆነሽ መልሰሽ እሷ ጋር ከገባሽ? አሁን ይሄ 5ኛ ወር ነው። መጀመሪያ 5 ወር፣ አሁን 5 ወር፣ 2 ወር ውጪ አመት ደፈንሽ። አሁን አመት አልቋል። እሺ 5 ወር እሷ ቤት የመጀመሪያው 5 ወር ሰርተሽ የ2 ወር ደሞዝ ተቀበልሽ፣ የ3 ወር ጥለሽ ጠፍተሽ ከዛ አሁን ከተመለሽ 5 ወር ከሆነሽ በመሀል 2 ወር ነው የቆየሽው ውጪ ከእሷ ቤት ውጪ? እሷ ቤት ውጭ ረመዳን ላይ ነው የጠፋሁት። 2 ወር ምናምን መሰለኝ መሀል ላይ ጠፋሁት የቆየሁት። አሁን እሷ ቤት 5 ወርሽ ነው። ምን ችግር ገጠመሽ እና መጣሽ እኛ ጋር? 5 ወር ደሞዝሽ አልተሰጠሽም? 5 ወር? አዎ መስቀል ጠይቂያት እሷ ብሩን እጅ አልሰጥም ምናምን ስትለኝ በዚህ አካውንት አስገቢ ብዬ የደላለውን ስልክ አካውንት ሰጠሁት። በእሱም አላስገባችም እና እሷ የምታውቀው በማን እንደሆነ አስገብቻለሁ ብላ 1000 ብር አስገባች። ሙሉዬ ወይ ሴትዮዋ የስንት ወር ደሞዝ ሰጠችሽ? ከ5 ወር ውስጥ ግልጽ አድርገሽ የ1 ወር፣ የ2 ወር፣ የስንት ወር? 1000 ብር። የዚህ ሀገር 1000 ብር ማለት 1 ወር እና 200 ብር ጨምራለች በ1 ወር ብር ላይ። የ1 ወር ደሞዝሽ ስንት ነው? 800 ብር። 800 ብር። አቡዬ እንዴት ነሽ? ወይ ቆይ ማሪ ተራጠብት። እሺ ኔና ወንድ ደሞዞች 800 ድርሃም ከሆነ ሴትዮዋ 1200 ድርሃም ከሰጠች የ1 ወር ከግማሽ የ1 ወር ሰላም ኒውት አድርጊ እባክሽ። የ1 ወር ከግማሽ ደሞዝ ሰጥታሻለች። አንቺ 5 ወርሽ ነው። የ3 ወር ከግማሽ ደሞዝ ይቀርሻል። ኦኬ። ስለዚህ አሁን እኛ ጋር የመጣሽው ሴትዮዋን የ3 ወር ከግማሽ ደሞዝሽን እንድትሰጥሽ እንድንጠይቅልሽ ነው። እኔ ደላላ ካንሰልሽን ተቀብለው እንዲያወጣኝ ነው የምፈልገው። ግን እሺ አንቺ ኢቃማ አለሽ? ኢቃማ አለሽ? አዎ አለ። ሴትዮዋ እጅ ነው፣ እኔ ጋር አይደለም። ማንም እጅ ይሁን መኖሪያ ፈቃድ አለሽ? ህጋዊ ነሽ? አዎ ህጋዊ ነኝ። ኦኬ። ስለዚህ አንቺ እኮ 3 ወር አልፎሻል። ከዚህ በኋላ ደላላው ስለ አንቺ ማን አያገባውም። ስለ አንቺ ማን እንደሚመለከተው ታውቂያለሽ? እሱ እኔ ደውለሽ ጠይቅኝ ስላለኝ ትላንት ደወልኩት ለሱ። አትደውይለት፣ እሱን አዳምጪኝ እኔን ሙሉ። እሺ እሺ። አንቺ ከዚህ ቤት ሊያስወጣሽ የሚችለው ሌበር ኦፊስ ነው፣ ህጋዊ ሰው ነው። ገባሽ አይደል? ደላላውን የምትለማመጭበት ምንም አይነት ምክንያት የለም። አንቺ ከደላላው ውጭ ነሽ። አሁን አንቺ መኖሪያ ፈቃድ አለሽ፣ ህጋዊ ነሽ። ገባሽ? ያንቺን መብት የሚያስከብርልሽ 884 ደውለሽ 2800 ድርሃም የምትሉት ምንድን ነው? አልገባኝም። ደሞዟ 800 ድርሃም ነው። ሐራም። በዚህ ዘመን በ800 ድርሃም ደሞዝ የሚሰራ ሰው አለ? ተመልከቱ። ዝም ብላችሁ 2800 ድርሃም የምጽፉት ምንድን ነው? አይ ዶንት አንደርስታንድ ዋት ደሪ ሜኒንግ የቀረው ለማለት ነው። ሴትዮ የሰጠትሽ 1200 ድርሃም ነው አይደል? ማሪ 1000 ብር 1000 ነው። 800 እና የ3 ወሩ አይቆጠርም። ጠፍታ ነበር አይቆጠርም። ተመልሳ ከገባችበት ያለው ነው የምንቆጥረው። እሺ
አዳምጪ። ሴትዮዋ ወረቀት ታስፈርምሻለች። አዎ መጀመሪያ ሳልጠፋ በፊት ፈርሜ ነው የሚቀበለው። ኖ አይደለም። አሁን እስከ ዛሬ ያልተሰጠሽ ወር በየወሩ ወረቀት እያመጣች ታስፈርምሻለች ሴትዮዋ። በወሩ መጨረሻ እሱን አላደረገች። እሷ ራሷ እንደኔ አድርጋ ፈርማለች። አይቻለሁ። በዚህማ መክሰስ ትችያለሽ አንቺ ካልፈረምሽ። ይህ ወንጀል ነው። የሰውን ፊርማ አስመስሎ መፈረም። አንቺን አስፈርማሽ ካልሆነ ራሷ አንቺን እያስመሰለች የምትፈርም ከሆነ ወንጀል ነው። አዎ 7 ቦታ ፈርማለች። እኔ 3 ጊዜ ፈርሜያለሁ። እሷ ደግሞ 7 ቦታ ፈርማለች። ድፍረቷ በማየሞት ምናልባት የአንቺ ቦታ አይሆን የፈረመችው? አዎ በእኔ ነው። እኔ የራሴን ፊርማ ቦታ ነው። የአንቺ ፊርማ አስመስላን የፈረመችው? አዎ። እሺ ይኸውልሽ፣ እኔ ቀጥታ ሌበር እንድትከሽ ላርግሽ ወይንስ ደላላሽን ልንገረው? ሌበር እንድትከስ ላደርጋት ነው። ሴትዮዋን አናግረህ ደሞዟን ታሰጣ ደግሞ ይኸውልሽ፣ ሌበር ኦፊስ ከደወልሽ አንደኛ ደሞዝሽን ያሰጥሻል፣ ሁለተኛ ካንስሌሽን ያሰጥሻል። ደላላው አንቺ ላይ ስልጣን የለውም። ምንድን ነው የምትፈልጊው? ደላላሽን ታናግርልሽ ነው ወይስ ሌበር ኦፊስ ደውለሽ እንድትከሽ ነው የምትፈልጊው? መደወል ደግሞ ሲም ካርድ የለኝም። ቋንቋም ደግሞ በደንብ አልችለውም። ሴም ካርድማ ያስጠፉሽ ጓደኞችሽ ሴም ካርድ ገዝተው ይስጡሽ። ሴም ካርድ ማንም ሰው ገዝቶ ይስጥሽ። በሰው ሴም ካርድ ይቻላል። እኔ በቀደም ለሞቱማ እዚህ ጋር ሴም ካርድ ለምኜ መሐመድ የሚባል ልጅ ነው 3 ሴም ካርድ ገዝቶ ወስዶ ለታሜ ሰጥቶልኝ በሰው ሴም ካርድ ገዝቶ። ይሄ የውሸት ኢንፎርሜሽን የሚሰጧችሁን ሰዎች አትመኗቸው። ማንኛውም ሰው ሴም ካርድ ገዝቶ ከሰጠሽ ሴም ካርዱ እጅሽ ላይ ካለ ትችያለሽ። የምትፈልጊው ምንድን ነው? ሌበር ኦፊስ ደውለሽ ሌበር ኦፊስ ካንስሌሽን እና ደሞዝሽን እንዲያሰጥሽ ነው የምትፈልጊው ወይንስ ደላላውን እንዳናገርልሽ ነው የምትፈልጊው? ምንድን ነው የምትፈልጊው አንቺ? እኔ ደላላውን እንድታናግረኝ ነው የምፈልገው። እሱ አድርጎ እሱ እንድሰጠኝ። ደላላው ግን የሚያደርግልሽ አይመስለኝም። እኔ ግን ጠይቅልሻለሁ። ደላሎች እንዳለ ቀጣፊ፣ ውሸታ፣ ማስመሳይ ለጊዜው እሺ ይሉና ምንም የማያደርጉ ናቸው። በትክክል ግን የሚያደርግልሽ 100% ሹር ሆኜ የምነግርሽ ሌበር ኦፊስ ነው። 884 ደውልሽ አማርኛ ተናጋሪ ኢትዮጵያን ላንጉጅ ካልሽ አማርኛ ተናጋሪ ልክ ከኔ ጋር በአማርኛ እንዳወራሹ አማርኛ ተናጋሪ ያገናኙሻል። እነሱ ደግሞ ችግርሽን፣ ደሞዝሽን ሴትዮዋ ለዚህን ያህል ጊዜ እንዳልከፈለችሽ ፊርማሽን አስመስላ እንደምትፈርም ስትናገሪ ደሞዝሽን የሚያሰጡሻል፣ ካንስሌሽን የሚያሰጡሻል። ካንስሌሽን ሲሰጥሽ በ28 ቀን ውስጥ ስራ ፈልገሽ የማግኘት ግዴታ አለብሽ። በ28 ቀን ውስጥ ስራ ፈልገሽ ካላገኘሽ ግን ቀራማ ውስጥ ትገቢያለሽ፣ ይቆጥርብሻል። ህገ ወጥ ትሆኛለሽ። ሴትዮዋ አንቺ ብሎክ የማድረግ መብት አላት። 28 ቀን ቆጥራ 29ኛው ቀን አንቺ ብሎክ የማድረግ መብት አላት። ቪዛ ካልተሰራ አዎ፣ በ28 ቀን ውስጥ ወይ ቃማ ካላሰራሽ ወይ ስራ ካላገኘሽ አንቺ ምረጭ። እኔ ካንሰሌሽን ተቀብዬ ካወጣት ከሀገር ቤት ማስልክ ቪዛ ያሰራለሁ እኮ። በቃ ከሀገር ቤት አስልከሽ ቪዛ እንደምታሰሪ እርግጠኛ ከሆንሽ ሌበር ኦፊስ ደዊና ካንስሌሽን ሌበር ኦፊስ ያሰጥሽ፣ ደሞዝሽንም ያሰጥሽ። በተሰጠሽ ደሞዝ ቃማ ልታሰሪ ትችያለሽ። አንቺ ምንድነው ምርጫሽ? ሌበር ኦፊስ ትደውያለሽ 884 ወይንስ ደላላው ልጠይቅልሽ? ያደርግልኛል ብለሽ ታምኛለሽ? ደላላው ከሌበር ኦፊስ በላይ አያደርግም። ባለፈው ትናንት ራሱ የማሁን ቃል ሰድቦኝ ነው እንትን ብሎ ሰደወኝ። ከዚህ በኋላ ሪኬትም እንዳትያዥ ብሎ ሰድቦኝ ነው እንትን ያለ እኮ። ስለዚህ አንቺ ምርጫሽ ምንድን ነው? እየጠየቅኩሽ ነው። በኋላ መተሽ ወይኔ ደላላው እኮ አላደረገልኝም እንድትይኝ አልፈልግም። ለዛ ነው ምረጭ የምልሽ። ሌበር ኦፊስ ወይስ ደላላው ምረጭ። እነሱ ከተመለወለውን ሲማ መፈለግ ነው። ሲም ካርድ ነው የሚያስፈልግሽ ብቻ፣ ሌላ ምንም አያስፈልግም። ካርድ አያስፈልግም። ባዶ ንጹህ ሲም ካርድ። አቡ የተመልሽ ልግባ። እሺ ሲም ካርድ ካገኛል እሞክራለሁ። ሲም ካርድ የለኝም እንጂ ያስጠፉሽ ልጆች ጓደኞችሽ አንዳቸው ሲም ካርድ በአንድ ሰው ያስገዙልሽ። ሲም ካርድ አስገዝተው ቤትሽ ድረስ ይላኩልሽ። ከዛ በሲም ካርዱን ታስገቢና ቀፎች ላይ 80084 ትደውያለሽ። 884 ከደወልሽ በኋላ ከዛ ቤት መውጣት ትቻለሽ ኤኒታይም። ገባሽ? ስለዚህ ምርጫሽ ሌበር ነው አይደለ? ደላላው እንደማያደርግልሽ ታምኛለሽ አይደል?
መጀመሪያም ሲም ካርድ ራሱ ገዛለሁ ብሎ ነበር። ትላንት ስጠይቃት አንቺ ድቃላ ከዚህ በኋላ ስልክ ላይ እንዳትደውይ አለኝ እኮ። አንቺ ታዲያ እሱ ውሸታም መሆኑን እያወቅሽ ደግመሽ ለምን ሴም ካርድ ጠይቀሽ? እነዛ ያስጠፉሽ ጓደኞች ሴቶቹን አንዳቸው በአንድ ሰው ሴም ካርድ አስገብተው እንዲልኩልሽ ለምን አታደርጊም? እነሱ ይላኩልሽና ሴም ካርድ እሱን ሳትጠይቂው ሳትነግሪው ሴም ካርዱ እጅሽ ከገባ በኋላ ቃፎሽ ውስጥ አስገብተሽ 80084 ትደውይና ኢትዮጵያን ላንጉጅ ትያቸዋለሽ። ኢትዮጵያዊ አማርኛ ተናጋሪ ማለት ነው። ከዚ ኢትዮጵያዊ ሲያገናኙሽ ለዛ ኢትዮጵያዊ ሴትዮዋ ደሞዝሽን እንዳልሰጠችሽ እና ከዚህ ቤት መውጣት እንደምትፈልጊ ትናገሪያለሽ። ለምን ህይወት ደግሞ አንዱ ህይወቱ ደግሞ ወይ እውቀት የለች ወይ ዝማቴ ወይ ለመዳሟን አታናግር ይላትም ስልኳን እንድትቀማት ነው እንድታግታት ነው። ቲክቶክ ላይ ወጥተሽ የቤታችንን ችግር አወራሽ ብላ ሴትዮዋ እንድታግታት ነው መዳሟን ለምን አታናግር ይላት የምትይው። ጭንቅላትሽ ከዚህ በላይ ማሰብ ካልቻለ አትኮምች። ኮመንት በነፃ ስለሆነ ብቻ ዝም ብለሽ አትኮምች። የበለጠ አደጋ ላይ ልጥላት ራሱ ስልኬን ታጠፋለች። ያማታል እንዴ? እኔ መዳሟን ባናግር ስንት 0080 በይ መጀመሪያ 8 እሺ 00 እሺ 84 እስቲ ድገሚልኝ አሁን 80084 አዎ ትደውይና ምንድን ነው የምትይው መጀመሪያ ኢትዮጵያ ላንጉጅ የስ ኢትዮጵያ ላንጉጅ ታያለሽ። ኢትዮጵያ ላንጉጅ ኢትዮጵያዊ አማርኛ ተናጋሪ ሲያመጥልሽ ችግርሽን ታስረጃለሽ። ለግርበች ለኔ ሴትዮዋ እየጠየች ነው። በቃ እሺ እሺ አመሰግናለሁ። ምንም ማለት አቡዬ ያስገብኝ የሰው ብር ኖሮብኝ ጠፍታብኝ ነው በቲክቶክ። እኔ ደግሞ አሁን እችን ሙድ አመጣችሁ ፎሎ ለመሰብሰቢያ። ወይኔ ታማኝነቷ ምናምን ብለን ተደምመን ፎሎ እንድናረጋች እቺ ሙድ ተበላባት። በቃ አንዷ አደረገች ሆይ ሆይ አልንላት፣ አጨበጨብንላት፣ ፎሎ አረግናት፣ አደነቅናት። ለመዳችሁ እየመጣችሁ የሰው ብር አለብኝ ያስገብኝ፣ ብር አበድራኝ ጠፋችብኝ አፋልግኝ። እቺ ሙድ ተበላባት። በቃ አንድ ነገር ይዞኝ ውሌ ማለት አይደብርም? በቃ የሆነ ነገር ከተበላበት ላሽ ብላችሁ አዲስ ነገር ፈልጉ። አዲስ ደግሞ ፎሎ መሰብሰቢያ ዘዴ ይፈልጉ። እሺ በቃ ተባናለች። አቡዬ የሆነ ነገር ላስረዳሽ እባክሽ አስገቢኝ። በበበ ነው በእግዚአብሔር ምንድን ነው በበበ? እሺ በእግዚአብሔር ስላልሽ ላስገባሽ። አቡሽ ደስታ ነው የሚለው የገንዘብ እርዳታ አይደለም ካልክ አስገባሃለሁ። አቡዬ የሆነች ልጅም አለች በጣም ነው የምትሰቃየው። ታዲያ 884 የሌበር ነው ኦፊስ ቁጥር ለምን አትሰጫት? ለምን አትሰጫትም? የሌበር ኦፊስ ቁጥር 884 80084 ተሰጫት። እሺ ጓደኛዬ መዳሟን አፈነቻት። ይሄ ወደዛ ሀቡ እርዳታሽን የምትፈልግ ልጅ አለች። የገንዘብ አይደለም ትግባ። እሺ እንትና ከፍቅር ቀጥሎ ማን ነበረች? ሪም 3 ሰማያዊ ልብ ቅርጽ ያላት ሪም ብሎ ስሟ 3 ሰማያዊ ልብ ቅርጽ ያለባትን ልጅ ቃል ገብቼላታለሁ ተረኛ እንደምትሆን ከፍቅር ቀጥሎ። ሀቡዬ ቀጣይ እኔ ነኝ። አዎ ያው እሷ ናት። ምንድን ነው የሚጮኸው? ቫኪዩም ነው ወይንስ ግድግዳ እየበሳ ነው? ባልየው ቤቱን እንዴት እንዳሳመረው። የኔ ባል በጣም ጎበዝ ነው። እረፍቱን አርብና ቅዳሜን ቤት በማሳመር ጌጣጌጦችን በመስቀል እንዴት እንዳሳመረው ቤት መብራት ቀይ ምናምን ሳሎናችንን የሀብታም ቤት ሳሎን አስመስሎታል። ብታዩ ወይኔ መጀመሪያ ስንገባ መቅረጽ ነበረብኝ ይህን ቤት ቢፎር ኤንድ አፍተር እንድታዩት። ይቆራረጣል። ምን ሆኖ ሀቡ ፀጉርሽን በቃ ቀይሪ። ነገ ነዋ ሳምንት የሚሆነው። ምን ነው ተጨማለቃችሁ? ሳምንት ሳይሆነው አንድ ማለት ጀመራችሁ። እሺ አሁን ምን አስቤያለሁ? ከአንዴ እናት ምን አስቤያለሁ መሰላችሁ? በሳምንት አንዴ ነበረ ሂውማን ሄር የምቀይረው እና እናንተ ደግሞ በጣም እየተጨማለቃችሁ ለአይናችን ቀይሪልን ቶሎ ቶሎ እያላችሁ ነው አይደል? አሁን በሳምንት 2 ላደርገው ነው። ምን ይመስላችኋል? ግን ቀን መምረጥ አቃተኝ። እሁድ ነው የምቀይረው። እሁድ እንዳለ ሆኖ መሀል ላይ ሳምንቱን እንዲወገቡ ላይ ለመክፈል ምን ቀን ልምረጥ?
ንገሩኝ። አንድ ሁማን ሳምንት ሙሉ እየሰለቸ ነው። ሀቡ ቀይሪው እያሉ ነው ኮመንት ላይ ጠገቡ።